አኮኩሉ ፋሚሊ የመረጃ የምክርና የአውታረ መረብ መድረክ ነው። ለእናንተ ጠቃሚ የሆኑ መረጃዎችን በጤና፣ በትምህርት፣ በንግድና በተለያዩ የማህበራዊ ጉዳዮች ይዘላችሁ ይቀርባል። ጠቅላይ ፍርድ ቤት ውሳኔው ለሁለት ተከፍሎ ነበረ። በመጨረሻ ግን ልጅቷ ወደ ሀገሯ ትመለስ የሚለው ውሳኔ ላይ ደረሱ። ምንድነው ጉዳዩ? ልጅቷ በቬንዙዌላ ትኖር ነበረ ከአባትና ከእናቷ ጋር። አባቷ ስራ ፍለጋ ስፔን ይሄዳል። እዛ ደግሞ ስራ ስላገኘ እየሰራ ይኖራል። እናት ታዲያ ተነስታ ልጇን ይዛ ወደ ቴክሳስ ትመጣለች። እዛ መኖር ከጀመረች 4 ዓመት ይሆናታል። ልጇ ቤተክርስቲያን የምትሄደው እዛው አካባቢ ነው፣ የምትማረው እዛው አካባቢ ነው። ጓደኞቿ፣ ዘመዶቿ የሚሆኑት የአካባቢ ሰዎችን ያፈራቸው እዛ አካባቢ ነው። ታዲያ አባቷ ስፔን ሆኖ ልጄን ላያት አልቻልኩም፣ ላለፉት 47 ወራት የናፈቋትን ልጄን ላያት አልቻልኩም፣ ምክንያቱም እናቷ ያለ ፈቃዴ ይዛት ወደ አሜሪካ ሄዳለች ብሎ ይከሳል። ከሱ እዚህ ጧጣፍና ጉዳዩ ላይታች ይችላል። በመጀመሪያ ደረጃ ልጅቷ ወደ ሀገሯ ብትመለስ ጉዳት አለው። ምክንያቱም በአሁኑ ደረጃ እናቷ ቬንዙዌላ አትኖርም። በአሁኑ ደረጃ አባቷ ቬንዙዌላ አይኖርም። አባቷ ስፔን፣ እናቷ አሜሪካ። ልጅቷ እዛ ብትመለስ ማን ነው የሚቀበላት? ማን ነው የሚያሳድጋት? አሁን 7 ዓመቷ ነው። የረሳችው ሀገር ነው፣ ምንም አታስታውስም። ስለዚህ እንዴት አድርገን ነው ይችን ልጅ ወደ ሀገሯ ምንልከው? ማንም እኮ እዛ የለም ብለው ይከራከራሉ። ታዲያ እናትና አባት ቀበል አደረጉና ልጃችን ወደ ቬንዙዌላ ከተመለሰች ተከትለናት እንመለሳለን። እናት ምን አለች? እኔና ልጄ የአሳይለም ጉዳይ አለን። የአሳይለም ጉዳያችን አላለቀም፣ በንጥልጥል ላይ ነው ያለው። ታዲያ ይሄ ሳያልቅ ወደ ሀገሯ ልጄ ትመለስ ከተባለ እመለሳለሁ ትላለች። አባትም ይከተልና እኔም ከስፔን ስራዬን ትቼ ልጄን ለማሳደግ ወደ ቬንዙዌላ እመለሳለሁ አለ። በዚህ መሰረት ዳኞቹ ይሄንን ሲሰሙ ልጅቷ ወደ ሀገሯ ትመለስ የሚል ውሳኔ ላይ ደረሱ። ግን ጠቅላላ ሲታይ ልጅቷ በእውነት ትጠቀማለች ወይስ ትጎዳለች? ይሄ ነው ሌላ ክርክር ያመጣባቸው። አባትን ካየች ቆይታለች። አባቷን የረዥም ጊዜ ትዝታዋ ነው። ግን እዚህ እኮ ህይወቷን መስርታለች። ህይወቷን በተለይ ትምህርት ቤትና ጓደኞቿን የትምህርት ቤቱን ዘዴ እዚህ እየተማረች እያለችበት ከዚህ ነቅሎ ልጅቷን ወደ ቬንዙዌላ ወይም ደግሞ እዛ ብዙ ሰላም ወዳልተረጋገጠበት ሀገር መመለስ ልጅቷን ለጉዳት ይዳርጋታል ነው የሚለው። ግን በጠቅላላ ክርክሩ ሲነሳ ልጄ እዚህ ብትኖር ይጠቅማታል ብላ እናት ብትከራከርም ጠንከራ፣ ፍርድ ቤቱ ግን የአባት ቃል ይከበራልና አባት ትምጣልኝ ወዳለው ወደ ቬንዙዌላ ሀገር እች ልጅ የ7 ዓመት ልጅ ትመለስ ተባለ። ስለዚህ በዚህ ጉዳይ ነው ያለው። እንግዲህ ምንም ያህል ውጣ ውረድ ቢኖረውም አንዳንድ ዳኞች ጉዳዩ ለልባችን ቅርብ ነው እና ውስጣችን ይኮረኩራል ቢሉም ግን ህጉን ተከትለው መወሰን ነበረባቸው። ህጉ ደግሞ የሚያመለክተው አንዲትን ልጅ ወይም አንድን ልጅ ከአባት ፈቃድ ሳይገኝ ወይም ከእናት ፈቃድ ሳይገኝ ከአንድ ቦታ ወደ አንድ ቦታ፣ ከአንድ ክፍለ ግዛት ወደ ሌላ ክፍለ ግዛት፣ ከአንድ ስቴት ወደ ሌላ ስቴት፣ ከአንድ ሀገር ወደ ሌላ ሀገር መውሰድ አይቻልም። ህጉ ተፈጻሚነቱ በዚህ ላይ ነው ያለው ማለት ነው። ሊንኩን አስቀምጥላችኋለሁ፣ ገብታችሁ አንብቡት። መልካም ጊዜ። ዌብሳይታችንን akulkulufamily.com ይጎብኙ። በሶሻል ሚዲያም ተከተሉን። አኮኩሉ ፋሚሊ